السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ከናንተ ውድ አባቶች፣ ወንድሞች፣ እህቶች ጋር የማደርግበት ቆይታ እሱን አውሳው በሚል ርዕስ ቆይታ እናደርጋለን። አዎ በዱንያ ላይ ብዙዎችን እናውሳለን፣ ብዙዎችን እንዘክራለን። ነገር ግን ከሚወሱ ነገሮች ሊታወስ ከሚገባው ነገር ትልቁ ግን ማን ነው? አላህ Subhanahu Wa Ta'ala ነው። አላህን ማውሳት፣ አላህን መዘከር፣ በየጊዜው አላህ አላህ ማለት ለኛ ትልቅ ጥቅም አለው። በተለይ በመጨረሻ ሰዓት ሁላችንም የዱንያ ኮንትራታችን ጨርሰን ስንሄድ ነገሮች የተስተካከሉ ይሆናል። ዱንያ ኮንትራት ናት። ስንወለድ አዛን ይባልብናል፣ ሰላት የለም አይደል? ልጅ ሲወለድ አዛን ይባላል፣ ሰላት የለም። ስንሞት ይሰገድብናል፣ አዛን የለም። የመጀመሪያው የአዛን ጥሪ ለሞታችን መንደርደሪያ ነው፣ ጥሪ ነው። አሁን አዛን ተብሏል፣ የሚሰገድብ ጊዜ ደግሞ ቅርብ ነው። የኛ ጊዜ ማለት ምንድነው? በአዛንና በኢቃማ መካከል ያለችው ናት ጊዜያችን ማለት ነው። አዛን ይባልብናል ስንወለድ፣ ስንሞት ደግሞ ምን ይሆናል? ይሰገድብናል። ያለ አዛን አይደል? አዎ። ምን ማለት ነው? የዱንያ ቆይታችሁ እጅግ ትንሽ ናት፣ አጭር ናት። አጭር ሀያት ነው። በአዛንና በኢቃማ መካከል ያለው ነው የናንተ ጊዜ ማለት ነው እኮ። አላህ የሁላችንም መጨረሻ ያማረ አላህ ያርግልን። ስለዚህም አላህን ማውሳት፣ አላህን መዘከር፣ ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳቸዋለሁ ይላል የሰማይ የምድር ፈጣሪ የሁሉን ነገር አስገኝ ጌታ አላህ። ፈዝኩሩኒ አስታውሱኝ፣ አዝኩሩኩም አስታውሳቸዋለሁ። ቃለ ኢብኑ አባስ እዝኩሩኒ ቢጣዓቲ፣ እኔን በመታዘዝ ትእዛዜን እሺ በማለት በመቀበል ምን በሉ ታዘዙኝ፣ አስታውሱኝ። እኔ ደግሞ በእገዛዬ በእርዳታዬ አስታውሳቸዋለሁ። አላህ ቀንም ሌሊቱም እሱን አውስተው ከእሱ ጋር ግንኙነታቸውን አሳምረው የመጨረሻ ሀያታቸው ከሚስተካከልላቸው ባሪያዎች መካከል አላህ ያድርገን። አዎ የአላህ ባሪያዎች ሁሌ አላህን ያውሳሉ። ዚክር የራሱ መስፈርት አለው። የሰላት መስፈርት ይሄ ነው፣ እንዲህ መስፈርት አለ ይባላል። የዚክር መስፈርት ይላሉ አንድ ብቻ ነው አሉ። ሱብሃንአላህ። ምንድን ነው? እዝኩሩላህ ዚክረን ከሲራ፣ አላህን በብዙ ማውሳት ብቻ ነው። አዎ የሙእሚን ባህሪ አላህን በብዙ ማውሳት። ዛሬም አላህ አላህ፣ ነገም አላህ አላህ፣ ሁሌ አላህ አላህ፣ በቀኑም በሌሊቱም አላህ አላህ ማለት ማውሳት የሙእሚን ባህሪ ነው። ለምን? አላህን በጥቂቱ ቆንጥረው የሚያስታውሱት የሙናፊቆች ባህሪ ነው። ወላ የዝኩሩን አላህ ኢላ ቀሊላ፣ አላህን በጥቂቱ ካልሆነ አያውስቱም ማለት ቁርአን ላይ አላህን ሁሌ ጠዋት ማታ ማውሳት። የአላህ ባሪያዎች አማኞች ስለ አላህ ሲነገር ልባቸው ይደነግጣል። አላህ ሲባል ዝግጁ ይሆናሉ፣ ለመስማት ዝግጁ ናቸው። ስለ አላህ ብቻ ጆሮአቸውን ትኩረት ይሰጣሉ። ስለ አላህ ሲነገር፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲነገር አላህ ቁርአን ላይ ምን አለ? ኢነመል ሙእሚኑን፣ ፍጹም አማኞች የአላህ ባሪያዎች እኮ ማለት አለዚነ ኢዛ ዙኪረ አላህ፣ እነዛ አላህ በተወሳ ቁጥር አላህ ሲወሳ ወጂለት ቁሉብሁም፣ ልቦቻቸው የሚፈሩት ናቸው። ወኢዛ ቱልየት ዐለይህም አያቱሁ፣ በእነሱ ላይ አናቅጾቹ ሲነበቡ በተነበቡ ጊዜ ዛደትሁም ኢማነን፣ እምነታቸው የሚጨምርላቸው ናቸው። ወዐላ ረቢህም የተወከሉን፣ በጌታቸውም ላይም ብቻ የሚመኩ ናቸው። አዎ አማኝ ስትሆን በአላህ ብቻ ተመካ። ከአላህ ውጭ ባለ አካል በማንም እንዳትመካ፣ በስልጣን እንዳትመካ፣ በገንዘብ እንዳትመካ፣ በዘር እንዳትመካ፣ በጉልበት እንዳትመካ። ሁሉንም ነገር ይወስደዋል አላህ። ከኔ በላይ ላሳር ያለው
ሀብቴ ምን ያለው ቃሩንን መሬት እንድትውጡ አላህ አዘዘ፣ ዋጠችው። አነ ረብኩም ልዓላ ያለውን ፊራውንን ውሃ ባህር ውስጥ አሰጠመው፣ ባንዴ አፈራረሰው። ጉልበት የማን ነው? የአላህ ነው። መመኪያችን ወደ ማን ነው? ወደ አላህ ነው። ወደ አላህ ተደገፍ። አላህን ተደግፈ አታፍርም። አላህን ተደግፈ አላህን ይዘ አትወድቅም። ሁሌም ከፍታ ነው። ሁሌም ደረጃህ ከፍ ይላል። ሁሌም ጥበቃ አስተማማኝ ይሆናል። በማን ስትመካ? በአላህ ስትመካ። الذين يقيمون الصلاة እነዛ ሰላቶቻቸውን ደንቡን አሟልተው የሚሰግዱ ናቸው። ومما رزقناهم ينفقون ከሰጠናቸውም ሲሳይ የሚለግሱ ናቸው። ኡላኢከ እነዛ هم المؤمنون حقا በእውነት አማኞች እነሱ ብቻ ናቸው። ለሁም ደረጃቱን عند ربهم ለነሱ በጌታቸው ዘንድ ደረጃዎቻቸው ከፍ ያለ ነው። ደረጃ አላቸው። ወመግፊረቱን ወሪዝቁን ከሪም አለ የተከበረ ሲሳይም እንደዚሁም ምህረትም አላቸዋል። ለማን? አላህን የሚያውሱ በአላህ የተማመኑ። ስለዚህ አላህን ስናውሳው ደረጃችን ከፍ ይላል። አላህን ባውሳነው ቁጥር ጭንቅ ጥብብ ሲለን አላህ ያውሳናል። ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳቸዋለሁ። አዎ አላህን በአማኑ ጊዜ አውሳው። ሁል ጊዜ ስትጨነቅ አላህ ያውሳሃል። ነቢዩ ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ አባስን እየመከሩት ተዐረፍ ኢለላህ ከአላህ ጋር ተዋወቅ፣ ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ ሀብቱ ኖሮህ ጤና ኖሮህ ሰላም በሆንክበት ሁሉን ነገር በተስተካከለ ሰዓት አላህን ወቀው። ያዕሪፉከ ፊ ሽዳ በጭንቅ ሰዓት አላህ ያውቀሃል። ያዕሪፍከ ፊ ሽዳ ጭንቅ ጥብብ ሲል አላህ ያውቀሃል፣ ይደርስልሃል። አዎ አንድ ሐዲስ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰረሁ አን የስተጂበ አላህ ለሁ ዐንደ ሸዳኢድህ እንደው በጭንቀት ሰዓት በመከራው ሰዓት አላህ እንዲያውሳው ዱዓው እንዲቀበለው የፈለገው ሰው ወልከርቢ ጭንቅ ባለው ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው ፈልዩክሲር ዱዓአ ፊረኻ በደስታው በአማኑ ሰዓት ዱዓ ያብዛ፣ አላህን ያውሳ። ሀብት ኑሮ ሁሌ ረበና በል፣ ሀብት ኑሮ ሁሌ ሱብሓነላህ በል፣ ሀብት ኑሮ ሁሌ አላህ በል። ጭንቅ ጥብብ ሲልህ አላህ ይደርስልሃል። ለዚህም የተወሰኑትን ማስረጃዎች እንመልከት። ነቢዩላህ ዩኑስ ዓለይሂ ሰላም ስለሳቸው የተናገረ ከአነስ እብኑ ማሊክ የተዘገበ አንድ ሐዲስ አለ። ዩኑስ ዳዕዋ አድርገው ህዝቦች አልቀበል ሲላቸው የአላህን ፍቃድ ሳይጠይቁ ከህዝቦቻቸው ከቀያቸው ገንጠል ብለው ወጥተው ነበር። ኋላ መርከብ ላይ ሲጫኑ መርከቡ ተናወጠች፣ ወደ ግራ ወደ ቀኝ ማለት ጀመረች። በባህሪ በተለምዶ ጌታውን አምጾ የመጣ ባሪያ አለ ብሎ አሰቡ። እጣና እጣውን ማንም ዩኑስ ነው ብሎ ያሰበ የለም። እጣ ሲወጣ ይላሉ አብደላህ ኢብኑ አባስ ዩኑስ ላይ ወጣ። አረ አላህ ነብይም አይሆንም፣ ሁለተኛ ጊዜ እጣ እናውጣ። አሁንም እጣ ይወጣል፣ ዩኑስ ይወጣል። ሶስተኛም ሲወጣ ዩኑስ ነው። አላህ የፈለገው ነገር ነበር። የዚህ ጊዜ ዩኑስ ዓለይሂ ሰላም ባህር ውስጥ ራሳቸው ገቡ። ፈልተቀመው ልሑት አሳው ነባሪ ተቀበላቸው፣ ዋጣቸው። ነገር ግን በአደራ መልክ እንዲቀመጥ ነው። የዛ ሰዓት ላይ ዩኑስ ተጣሩ። ሁሌ አላህ የሚያውሳ ሰው፣ ሁሌ አላህ የሚዘክር ሰው ጭንቅ ሲለው ወደ ማን ነው? ወደ አላህ ነው። ጭንቅ ጥበብ ሲል ያ ረብ በለው፣ ይደርስልሃል። ፈጥኖ ደራሽ አላህ ነው። ወላሂ ፈጥኖ ደራሽ አላህ ነው። ጭንቀት የሚገላግል አላህ ነው። አላህን አውሰው፣ አላህን ዘክረው። ለማ ደዓ ፊ በጥን ልሑት አነ ዩኑስ ዓለይሂ ሰላም ለማ ደዓ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ ነው አላህን የተማጸነ ጊዜ ቃለት ልመላኢካ መላእክቶች አሉ ያ ረብ ጌታችን ወይ ሃዛ ሰውቱን ማዕሩፍ ሚን ቢላድን ገርቢያ ከዛ ከምዕራብ በኩል ከሩቅ ከዱንያው የሚታወቅ ድምፅ ነው፣ ይሄ እናውቀዋለን ድምፅ። ለምን አሉ? ሁሌ በአማኑ ጊዜ
ዩኑስ ይዘክራሉ፣ አላህ አላህ ይላሉ፣ አላህን ያወሳሉ፣ ስራቸው ይታወቃል። ስለዚህ ሰማይ ቤት ይታወቃሉ። ሱብሃንአላህ። አንድ ዓሊም ምን ይላሉ? ስንትና ስንት ሰው አለ ዱንያ ላይ ዝናው የሚታወቅ አላህ ጋር ማይታወቅ ሰማይ ቤት ማይታወቅ ስንት ሰው አለ። ዱንያ ላይ ሰው ማቀው ግን አላህ ዘንድ የሚታወቅ የአላህ ደጋግ ባሪያዎች አሉ። ሰው እንዳትንቅ፣ ሰው ቀልብ እንዳትነካ፣ ሰው ቀልብ እንዳትነቂ እህቴ፣ ጥንቃቄ። ቡቱቱኑ የለበሰው ብለሽ እንዳትንቂው እንዳትንቀው። ትልቅ የአላህ ባሪያ ሊሆን ይችላል፣ አይታወቅም። አላህ ብቻ ነው የሚያውቀው። هذا صوت معروف من بلاد الغربية فقال الله عز وجل أما تعرفون ذلك هذا ما ندون أتوقم من ديالاتشو قالوا ومن هو ما نوسو قال عبدي يونس بارعيك يونس نو قالوا عبدك يونس بارع يونس الذي لم يزل يرفع له عمل متقبل ودعوة مستجابة يا هل سراو متقبلو كف يميلو እንደዚሁም ዱዓው የምትቀበለው ዩኑስ? አዎ። ቃለ ነዓም፣ አዎ እሱ ነው። ቃሉ ያ ረብ፣ መላእክቶች እኮ ጌታችን ወይ አፈላ ተርሐም፣ ታዲያ አታዝንለትም? ማ ካነ የስነኡ ፊ ረኻ፣ በዛ በደስታ በአማኑ ጊዜ የሚሰራውን አይተህ አሁን በጭንቅ ሰዓት አትደርስለትም እንዴ? ፈቱንጂያሁ ሚነል በላ፣ ከዚህ በላ ከዚህ ጭንቀት ነጃ አትለውም እንዴ? ቃለ በላ፣ እንዴታ እለዋለሁ። ፈአመረ ላሁ ልሑታ ፈጠራሁ ቢልአራ፣ አላህ አሳ ነባሪውን አዘዘው፣ ተፋቸው። በአደራ ነው የተቀመጠው። እሳት ኢብራሂምን አላቃጠለችም፣ ቢላ ኢስማኤልን አላረደችም፣ አሳ ነባሪ ዩኑስን አልበላም። ለምን? ሁሉም የአላህ ትእዛዝ የሚጠብቁ ናቸው። ግዑዝ አካል የአላህን ትእዛዝ ይጠብቃል፣ እንስሳው የአላህን ትእዛዝ ይጠብቃል፣ እሳት ጭምር የአላህን ትእዛዝ ትጠብቃለች። አላህ አታቃጢ ካላት አታቃጥልም። ያሻውን ሰሪ ነው አላህ። ለዚህ ነው ቁርአን ላይ እንዳነሳው ወዘኑኒ ኢዝ ዘሀበ ሙጋዲበን ፈዘነ አን ለን ነቅዲረ ዐለይሂ ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ዘኑን የአሳ ነባሪውን ባለቤት የአሳውን ጓደኛ ዩኑስን አውሰዋል አላህ። እዛ ጭንቀት ውስጥ በሆነ ጊዜ፣ በተጣራ ጊዜ ፈናዳ ፊ ዙሉማት፣ በዛ ድቅድቅ ጨለማ ተጣራ። አላ ኢላሃ ኢላ አንት፣ ካንተ በስተቀር የሚመለክ አምላክ የለም። አዎ ከአላህ በስተቀር በእውነት የሚመለክ አምላክ የለም። በውሸት ድንጋይም ይመለካል፣ እንጨትም ይመለካል፣ ላምም ይመለካል፣ አይጥም ይመለካል አይደል? ህንድ ላይ ብትሄድ አይጥ ለአይጥ ይሰግዳሉ። እዛው ህንድ ብትሄድ ላም አምላካችን ናት ብለው ስንቱ ሲያርዳት የሚታገሉ ስንት አሉ። አላ ኢላሃ ኢላ አንት፣ ከሱ በስተቀር የሚመለክ አምላክ የለም። ሱብሓነክ፣ ጥራት ይገባህ። ኢኒ ኩንቱ ሚነ ዛሊሚን፣ እኔ ከበዳዮች ነኝ አሉ። የዚህ ጊዜ አላህ ምን አለ? ፈስተጀብና ለሁ፣ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ፣ ከጭንቀት ማዳን ነው። ወከዛሊከ ኑንጂል ሙእሚኒን፣ እንዲህ በዚህ መልኩ አማኞችን እናድናለን። እያችሁ ለኛ ነው መልእክቱ። አውሰው አላህን። ለዚህ ነው ዳሓክ ብኑ ቀይስ ምን ይላሉ? እዝኩሩላህ ፊ ረኻ፣ አላህን በአማኑ ጊዜ አውሱት። የዝኩሩኩም ፊ ሽዳ፣ በጭንቅ ሰዓት አላህ ያውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም፣ ነቢዩላህ ዩኑስ ዓለይሂ ሰላም የዝኩሩላህ ተዓላ፣ አላህን ያውሱ ነበረ እኮ ሁሌ። ፈለማ ወቃ ፊ በጥን ልሑቲ፣ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃለ አላሁ ዐዘ ወጀል፣ አላህ እንዲህ ብሎ ነበር፣ ፈለውላ አነሁ ካነ ሚነል ሙሰቢሒን፣ እሱ ከዚህ ቀደም እኛን ከሚያጠሩት እኛን ከሚያውሱት ባልነበረ ኖሮ ለለቢሰ ፊ በጥኒሂ፣ እዛው አሳ ነባሪ ሆድ ውስጥ ይቆይ ነበረ። ኢላ የውም ዩብዓሱን፣ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እዛው ይቆዩ ነበራል። ነገር ግን እኛን በአማኑ ጊዜ የሚያወሳ ስለነበረ ሲጠራን ተቀበልነው፣ እሺ አልነዋል። አላህ ሱብሓነሁ ወተዓላ ሙሳ ፊርዓውን አሳዷቸው። ምን ሲሉ? ህዝቦች አስጨረስከን ሲሏቸው፣ ከላ በጭራሽ፣ ኢነ መዕየ ረቢ፣ ጌታዬ ከኔ ጋር ነው፣ ሰየህዲን፣ ምን ማድረግ እንዳለብኝ ያመላክተኛል። አዎ አመላከታቸው። ባህሩን ምታ አላቸው፣
መቱት፣ ተሰነጣጠቀ፣ ድልድይ ሆነ፣ አለፉ። በአማኑ ጊዜ አላህን ስለወሱ ጭንቅ ሲል አላህ ደረሰላቸው። ኢብራሂም ዓለይሂ ሰላም በወጣትነት ዕድሜያቸው፣ ወጣቶች የት ነው ያለነው ዛሬ? ወጣት ፈተን ተብሎ የተጠሩት ኢብራሂም ያ ወጣትነት ዕድሜው ላይ ለአላህ የሰጠ ከጣዖት ጋር የታገለ ለአላህ ብቻ የሰጠ ራሱን ኢብራሂም ዓለይሂ ሰላም መከራው ሲፈራረቅበት በትዕግስት በጽናት ለእኛ ሞዴል እንዲሆንም አሳዩን። ኢብራሂም እሳት ውስጥ ነው የተወረወሩት፣ ለወራት የተቀጣጠሉ እሳት ውስጥ ግን ሁሌ አላህ አላህ ይሉ ነበር። አብዱላህ ብኑ አባስ ረዲየላሁ አንሁማ ሲናገሩ ምን ይላሉ? ቃለ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው። ቃለሃ ኢብራሂሙ ሰለላሁ ዐለይሂ ወሰለም፣ ኢብራሂም በሳቸው ላይ አላህ ሰላም ይሁንና ምን አሉ? እችን ቃል አለዋት ሂነ ኡልቅየ ፊናር፣ እሳት ውስጥ የተወረወረ ጊዜ። ወቃለ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ሙሐመድን ዐለይሂ ሰላቱ ወሰላም ብለዋታል አሉ። ሂነ ቃሉ ባላቸው ጊዜ ኢነናሰ ቀድ ጀመዑ ለኩም፣ ሰዎች ለእናንተ ተሰባሰቡላችሁ፣ ፈኽሸውሁም ፍሯቸው ሲሏቸው፣ ፈዛደሁም ኢማነን ኢማናቸው ጨመረ። ወቃሉ ብለውም አሉ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው። ረዋሁል ቡኻሪዩ። በሌላ ዘገባ ኢብራሂም ዓለይሂ ሰላም ይላሉ አብዱላህ ብኑ አባስ ቃለ ካነ አኺሩ ቀውል ኢብራሂም ዓለይሂ ሰላም ሂነ ኡልቅየ ፊናር፣ እሳት ውስጥ የተወረወሩ ጊዜ ሐስቢየላህ ወኒዕመል ወኪል አሉ። አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ሱብሓነላህ። ኢብራሂም እዛ ውስጥ ተጥለው ከአላህ ጋር ንግግር ጀመሩ። በአማኑ ጊዜ ስለሚያወሱት ጭንቅ ሲላቸው ወደ አላህ ነው። ይሄ ወቅታዊ ጉዳይ ነው። ዛሬ ጭንቅ ሲለን እኛ የት ነው እየሮጥን ያለ ነው? አላህ ይጠብቀን። ወላሂ ሰው እኮ በጥንቁልና ተለክፏል ዛሬ፣ በድግምት ተለክፏል ዛሬ። ሩጫው እዛ ነው። አላህን ያዝ፣ በአላህ ተመካ፣ አላህን አውሳው፣ ጭንቀት ይወገዳል። ኢብራሂም ዓለይሂ ሰላም ልክ ሊወረውሯቸው ሲሉ ለማ አራዱ ልኢልቃ ፊናር፣ ወደ እሳት ሊወረውሯቸው ሲሉ ረፋ ረዕሰሁ ኢለ ሰማ፣ ወደ ሰማይ ራሳቸውን እንዲህ አሉ። አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን ወደ ሰማይ አዩ። ፈቃለ አላሁመ፣ አላህ ወይ አንተ ልዋሒዱ ፊ ሰማ፣ በሰማይ አንተ ብቸኛ ተመላኪ ነህ። ወአነ ልዋሒዱ ፊ ልአርዲ፣ እኔ ደግሞ በምድር ላይ ብቸኛ ባሪያ ምገዛህ እኔ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ፣ ከኔ ውጭ ሌላ የሚገዛህ የለም። ሐስቢየላህ ወኒዕመል ወኪል፣ አላህ በቂ ነው፣ ምን ያማረ መመካት ነው ሲሉ ፈቃለ አላሁ አዘ ወጀል፣ አላህ አለ ያ ናሩ፣ አንቺ እሳት ወይ ኩኒ በርደን ወሰላመን፣ ለኢብራሂም ቀዝቀዝ በይ ሰላም ሁኚ፣ አላ ኢብራሂም፣ በኢብራሂም ላይ አሉ። አብዱላህ ብኑ አባስ ምን ይላሉ? ኩኒ በርደን ወሰላመን የሚለውን ባይጨምር ኖሮ አላህ በርደን በሚለው ብቻ ከሆነ ቅዝቃዜው ይገላቸው ነበር። ሰላም ሁኚ አላት። እሳቷን በረድ በይ የሚሉ ቢቷት ቅዝቃዜው አዛ ያረጋቸው ነበር። ስለዚህ ወሰላመን የሚለውን ጨምሩ። ይሄ ሁሉ ያመጣሁት ምንድን ነው? አላህን በአማኑ ጊዜ ስናውሰው አላህ ይደርስልናል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ፣ መሰሉ ለዚ የዝኩሩ ረበሁ ጌታውን የሚያወሳ ሰው ምሳሌና ወለዚ ላ የዝኩሩሁ እሱን አላህን ማያወሳው ሰው ምሳሌ መሰሉ ልሐይ ወልመይት፣ እንደ ሞተና እንደ ሕያው ያለ ሰው ነው። በቁሙ በሄድም ሞተዋል። ማን? አላህን ማያወሳ ሰው መይት ተብለዋል። በሌላም ሐዲስ መሰሉ ልበይት ለዚ የዝኩሩ ላህ ፊህ፣ አላህ የሚታወስበት ቤታችን ማን ነው የሚታወሰው? ቤታችን ምንድን ነው ያለው? ምንድን ነው የሚከፈተው? ስለ አላህ ነው? ቁርአን ነው? ሐዲስ ነው? ወይስ ምንድን ነው? የተለያየ ፊልሙ ነው? ፈሳዱ ነው? ምንድን ነው? ይኸው ሐዲሱን ተመልከቱ። መሰሉ ልበይት ለዚ የዝኩሩ ላህ ፊህ፣ አላህ የሚታወስበት ቤት ምሳሌና ወልበይት ለዚ ላ የዝኩሩ ላህ፣ አላህ ማይታወስበት ፊህ፣ እዛ ቤት ውስጥ አላህ ማይታወስበት ቤት መሰሉ ልሐይ ወልመይት አሉ። በሕይወት ያሉና ሙታን እንደሆኑ ናቸው። አላህን ማውሳት አፍደሉ ዚክር፣ ከዚክሩ በላጩ ላኢላሃ ኢለላህ፣ ላኢላሃ ኢለላህ።
ወንድሞች ትምህርት ቤት የምትማሩ መንገድም ይቀልላችኋል፣ ነገሮች ይስተካከላሉ። ምን በል ዚክር አፍደሉ ዚክር ላኢላሃ ኢለላህ ተባለ። ላኢላሃ ኢለላህ ላኢላሃ ኢለላህ እያልክ ሂድ። ላኢላሃ ኢለላህ በላ ጣትህ ላይ ቁጠሯ። ይሄ ቆጠርክበት እጅህ ነገ የውመል ቂያማ መስካሪ ሆኖ ይመጣል። ያ ረብ ሲዘክረኝ ነበር፣ አንተን ሲያወሳ ነበር። ይኸው ጣቶቹን አንተን ነበር ሲያወሳበት የነበረው። እጆች ይመጣሉ ሊመሰክሩ ኸይር የሰራህባቸው ስለሆኑ። ሸራይም ካወር ነው እንደዛው ይመጣሉ። ኢነ ዚክረላህ አላህን ማውሳት መምሓቱ ሊሰይአት ይላሉ። ወንጀልን ማበሻ ናቸው። ወመርፋዕቱ ሊደረጃት ደረጃን ከፍ የሚያደርጉ ናቸው። ወመንጃቱ ሚነል ዑቁባት ከቅጣትም ነፃ የሚያወጡ ናቸው። ከማ ቃለ ሙዓዝ ብኑ ጀበል ረዲየላሁ አንሁ ሙዓዝ ብኑ ጀበል እንደተናገሩት ማ አሚለ አደሚዩን የአደም ልጅ አልሰራም አመለን ስራን አንጃ ሚን ዓዛቢላህ ዐዘ ወጀል ከአላህ ቅጣት ነፃ የሚያደርግ ስራ አልሰራም ሚን ዚክሪላህ ተዓላ አላህን ከማውሳት የበለጠ ከጀሃነም እሳት ነፃ ያወጣል እያሉ ነው። ዚክር ትልቅ ደረጃ ያለው ኢነ ዚክረላህ አላህን ማውሳት የጥሩዱ ሸይጣን ሸይጣንን ያባራል። ወዩርዲ ራሕማን የአራሕማንን ውዴታ ያመጣል። ወየዚዱ ልኢማን እንደዚሁም ኢማንን ይጨምራል። ወዚክሩላህ ዩዚሉ አን ልቁሉብ ልሁሙም ወልአሕዛን ሐዘንና ሐሳብ ጭንቀት ካለበት ቀልብ ላይ ያስወግዳል። ምን ዚክር ደረጃው ብዙ ነው ወላሂ። አላህን ድብቅ ብላው ሰዋ አላህን የሚያውሳ ሰው ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ፀሐይ ስንዝር ቀርባ ነፍሲ ነፍሲ በሚባልበት ሰዓት አላህን የሚያውሱ ሰዎች ግን አላህ ነጃ ይላቸዋል። ሰብዐቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት ሰዎች ነገ የውመል ቂያማ ከሰባት አንዱን ስራ የሰራ ሰባት ሰው ብቻ ሳይሆን የሰባት አይነት ስራ ነው። ዑለማዎቹ ሌሎችም ብዙ አሉ ይላሉ። አላ ኩሊ ያል ቡኻሪ ላይ የተዘገበው ይሄን ምን ነገ ማንም ጥላ በሌለበት አላህ እርሱ ጥላ ስር የሚያጣልላቸው ወዘከረ ሚንሁም ተጠቀሰና ከነዛ መካከል ከርዕሳችን ጋር የሚገናኘው ወረጁሉን ዘከረላህ አንድ ሰው ነው አላህን ያወሳ ኻሊየን ድብቅ ብሎ ፈፋደት አይናሁ አይኑ ያነበለት። ወረጁሉን ብሎ በሐዲስ ሲመጣ በቁርአንም ወንድን አድርጎ ሲመጣ ሴቶችን የሚያጠቃልላል። ሴቶችን ብቻ ተጥሮ ከመጣ ወንዶችን አያካትም። ወይ ወንዶችን ሐስ አድርጎ ከመጣ ለወንድ ነው። ግን እንደዚህ በወንድ ሲጠራ ማን ያካታል? ሴቶቹንም ጭምር። ተደብቃ አላህን አውስታ እንባዋን ያወረደች ሴት ስንት ዓመት ሂጃቤን አውለው ጌታዬ አንተው ጠበከኝ ሞት ሳታመጣብኝ እያለች እያለቀሰች አላህን የምታወሳ ሴት ስለ አላህ ታላቅነት አውጦ የሚያወሳ ሰው ነገ የውመል ቂያማ አላህ ትልቅ ደረጃ አለው። ሱብሃንአላህ። ሰላት እንሰግዳለና ስንሰግድ ያለውን ደረጃ ታውቃላችሁ? አንድች ምንላት ቃል አለች። ከሩኩ ተነስተን ቀና ስንል አንድ ቀን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አን ሪፋዓተ ኢብኑ ራፊዕ ቃለ ኩና የውመን ኑሰሊ ወራአ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ኋላ እየሰገድን ነበር አሉ። ፈለማ ረፈዐ ረእሰሁ ሚን ረክዓት ከሩኩ ማለት ነው ራሳቸውን ቀና ሲያደርጉ ሰሚዐ አላሁ ሊመን ሐሚዳ ሲሉ አላህ ሰሚ ነው ለሚያመሰግነው ሲሉ ቃለ ረጁሉን ወራአሁ ከሳቸው አላ ሰው አንድ ሰው አለ ረበና ወለከል ሐምድ ሐምደን ከሲራን ጠይበን ሙባረከን ፊህ። ረበና ጌታችን ወይ ወለከል ሐምድ ምስጋና ላንተ ነው። ሐምደን ከሲረን የበዛ የሆነ ብዙ የሆነ ምስጋና፣ ጠይበን ጥሩ ያማረ፣ ሙባረከን ፊህ የተባረከ። ፈለማ እንሰረፈ ሰላቱ ከተጠናቀቀ በኋላ ቃል ነቢዩ ምን አሉ? መኒል ሙተከሊም አሁን ያለው ማን ነው አሉ። ቃለ አነ እኔ ነኝ አላቸው አንዱ ሰሓባ። ቃለ ነቢዩ ምን አሉ? ረአይቱ ቢድዓተን ወሰላሲነ መለከን አሉ። ከ33 እስከ 39 ማለት ነው። በቃ የሚጠጉ መላእክቶችን ተመለከትኩኝ። የብተዲሩነሃ አዩሁም የክቱቡሃ አወል መጀመሪያ እኔ ነኝ የምጽፈው እያሉ ሲሽቀላደሙ ምን ሲሉ 39 የሚጠጉ መላእክቶችን ተመለከትኩኝ። ማን? ረበና ወለከል ሐምድ ሐምደን ከሲራ ጠይበ ሙባረከን ፊህ። ሱብሓነላህ። አላህ የሚሰጠን ደረጃ በጣም ትልቅ ነው። ዚክር
ማይገባበት ቦታ የለም። ያላገባችሁ አይመከታችሁ፣ ያገባችሁ ያላገባችሁ አግቡ። እንግዲህ ይህን ደረጃ ለማን ያላገባችሁ አይመለከትም እንድታገቡን። ያገባኪ ግን ሀታ ከሚስት ጋር ልትዝናና መኝታ ላይ ልትደሰስ በግልጽ ቋንቋ ግንኙነት ልታደርግ ስትፈልግ በኢስላም ዝም ብሎ የዚህም ራሱ ምን አለው ዚክራ። ሱብሃንአላህ ኢስላም የተወ ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አብዱላህ ብን አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ለው አነ አሐደኩም አንዳችዋ ኢዛ አታ አህለሁ ቤተሰቡ ጋር የመጣ ጊዜ ሚስቱ ጋር ማለት ነው ቃለ ያለ እንደሆነ ቢስሚላህ በአላህ ስም አላሁመ ጀንብነ ሸይጣን አላህ ወይ ሸይጣንን ከኛ አርቅ ወጀንብ ሸይጣን ማ ረዘቅተና በረዘቅከን ነገርም ሸይጣንን አርቅልን ፈቁድየ በይነሁማ በእነሱ ላይ ከተወሰነ የዛን በዛ ግንኙነት ወለዱን ልጅ ከተወሰነላቸው ለም የዱረሁ አይጎዳው ሙተፈቁን አለይ በሌላ ዘገባ ደግሞ ለም የዱሩ ሸይጣን አበደን ሸይጣን መቼም አይጎዳውም። ምን ግንኙነት ስታደርግ ቢስሚላህ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና። አዎን ዚክር በል አንቺን በየቴ አንፍዙት በሉት። ዝም ብሎ ግንኙነት ማድረግ አይደለም። ኢስላም የተው ነገር የለም። ይህን ስታደርግ አላህ ልጅ ከወሰነን ከሸይጣን ጉድጎታ ማለት ነው ከጥመት ከለም አላህ ይጠብቅልሃል ማለት ነው። ሱብሃንአላህ። የሆነች ቦታ ሄድክ አረፍክ ዚክር አለው ዚክር አለው የተው ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? سعد بن أبي وقاص يقول سمعت خولة بنت حاكم السلمية تقول سمعت رسول الله صلى الله عليه وسلم يا الله ملفتني نبينا عليه الصلاة والسلام سمتالك يقول اندسلو سمتالك من نزل منزلا ثم قال يوم ما رفع أبو تلا يرفع ثم قال هذا أعوذ بكلمات الله تاماتي بالله مولو بولو قال بالله اتبك الله من شر ما خلق كفتروا ተንኮል በአጠቃላይ ተንኮል ነገር እጠበቃለሁ ከፍጡር አንዱ ተንኮል ያለ ለም የዱረሁ ሸይኡን ሐታ ይርተሂለ ሚን መንዚሊ ዛሊከ ከዛ ካረፈበት ቦታ እስኪጓዝ ድረስ ምንም ነገር አይጎዳውም። ምንም ነገር አይጎዳውም። የላም ሐዲስ አላ ቢስሚላሂ አለዚ ላ የዱሩ ማ እስሚ ሸይኡን ፊል አርዲ ወላ ፊስ ሰማይ ወሁወ ሰሚዑል ዓሊም። ሶስት ጊዜ ጠዋት ካለ እስኪመሽ ነገር ድረስ ምንም ነገር አይጎዳው። ማታም ካለ ሶስት ጊዜ እስኪነጋ ድረስ ምንም አይጎዳው። ዚክር የውስጥ እርካታ መረጋጋት እንዲኖር ያደርጋል። ዛሬ ቂብላ ጥፋ፣ ሀብቱን ኖረ ጭንቀት ነው፣ ገንዘብ አለ ጭንቀት ነው፣ ቤቱ መኪና አለ ጭንቀት ነው፣ ትዳሩም አለ ጭንቀት ነው፣ ንግዱ ተጧጥፏል፣ ህንፃው በስቷል፣ ግን ጭንቀት ነው። ሰላም ጠፋ፣ ደስታ ራቀ። ለምን? አላህን ራቅና። አላህን ርቀት ወላሂ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ከአላህ ጋር ግንኙነታችንን ሁሌ ያማረ እናድርገው። الذين آمنوا እነዚያ አመኑ وتطمئن قلوبهم بذكر الله አላህን በማውሳት ልቦናቸው የሚረኩ ናቸው። አላ بذكر الله አዋጅ አላህን በማውሳት تطمئن القلوب ልቦናዎች ይረጋጋል። ሰላት ሰግደን የምንናስ ዚክር እኮ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሀብታሞችና ድሃዎች መካከል ከባድ ፉክክር አስከስተዋል። እኛ ሱብሃንአላህ አልሐምዱሊላህ ችላ ብንለው። ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ አንድ ቀን ምን ይላሉ አባ ሁረይራ? አነ ፉቀራኢል ሙሃጅሪን ከሙሃጅሮች ምስኪኖቹ ድሃዎቹ አተው ረሱላላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ዐለይሂ ሰላቱ ወሰላም መጡ። ፈቃሉ ብሎም አሉ ዘሀበ አህሉ ዱሱሪ ቢደረጃቲል ኡላ የገንዘብ ባለቤቶች በደረጃ እኮለኛ ከኛ ከፍ አሉ። ወነዒም ልሙቂም ዩሰሉነ ከማ ኑሰሊ ባላቸው ዘውታሪ ንብረት ሀብት በደረጃ ከፍ አሉ። ምቀኝነት ይዟቸው አይደለም እኮ ደረጃ የአኺራ ጉዳይ አሳስቧቸው ነው። ዩሰሉነ ይሰግዳሉ፣ ከማ ኑሰሊ እኛ እንደምንሰግደው፣ ወየሱሙነ ይጾማሉ፣ ከማ ነሱሙ እኛ እንደምንጾመው፣ ወለሁም ፈድሉን ለነሱ ግን ብልጫ አላቸው፣ ሚን አምዋሊን ከገንዘብ የሁጁነ ሐጅ ያደርጋሉ፣ ወያዕተሚሩን ዑምራ ያደርጋሉ፣ ወዩጃሂዱነ በአላህ መንገድ ይታገላሉ፣ ወየተሰደቁነ ሰደቃም ያወጣሉ። ባለሀብት ገንዘብን ለሐጅ ለዑምራ በአላህ መንገድ ላይ
ሰደቃ በማውጣት የት ነው እየበተንከን ያለው? ለራስ ነው ጥያቄ። ይሄን ያደርጋሉ። እኛ ግን ምንም እናደርጉ የለንም። በቃ ሐጅ እናድርግ፣ ዑምራ እናድርግ፣ ሰደቃ እናውጣ፣ ጂሃድ የለን፣ ገንዘብ የለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም አሉ አላ ኡዓሊሙኩም ሸይአን፣ አንዳች ነገር ላስተምራችሁ፣ ቱድሪኩነ ቢሂ መን ሰበቀኩም፣ እናንተን የቀደሟችሁን የምትደርሱባቸው፣ ወተስቢቁነ ቢሂ መን ባዕደኩም፣ ከእናንተ በኋላ ደግሞ ያሉትን የምትቀድሙበትን አሉ። ወላ የኩኑ አሐዱን፣ እንደዚሁም ደግሞ አንድም አካል አይኖርም፣ አፍደለ ሚንኩም፣ ከእናንተ በላጭ አይኖርም፣ ኢላ መን ሰነዐ ሚስለ ማ ሰነዕቱም፣ እናንተ የሰራችሁትን የሰራ ካልሆነ በስተቀር ከእናንተ የሚበልጥ ዱንያ ላይ አይኖርም አሉ። ቃሉ በላ ያ ረሱላላህ፣ ይንገሩን ምንድን ነው አሉ። ስሙ ተዘጋጁ። ቃል ነቢዩ አሉ ቱሰቢሑነ ወተሕመዱነ ወቱከቢሩነ ኸልፈ ኩሊ ሰላትን፣ ከሰላት በኋላ ሱብሓነላህ አልሐምዱሊላህ አላሁ አክበር ትላላችሁ። 33 ጊዜ 33 ጊዜ ሱብሓነላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ትላላችሁ። የዚህ ጊዜ ይህንን ካላችሁ እናንተ ላይ የሚደርስባችሁ ማንም የለም። ያው መቶ መማው ምንድን ነው? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር። ሰላት ሰግደን በየ5 አውቃት ሰላት አለች። ስንቶቻችን እንላለን? ሩጫ እሺ ሩጥ፣ ሀጅ አለብህ ግን በለዋ መንገድ ላይ አየው ደረጃ። ከዛ በኋላ የዛን ጊዜ የነበሩት ባለሀብቶች አይ እንደኛ እኛ መስጊድ አይመጥነኝም፣ እኔ ዚክር አልልም፣ እኔ አልሰግድም፣ እኔ ዳዕዋ አላዳምጥም። የለም ኸይር ከተባለ አይንቁም። መተው ማለት ጀመሩ ሲሰሙ። ከዛ በኋላ እነዚህ ምስኪኖቹ ድጋሚ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና ፈቃሉ አሉ ሰሚዐ ኢኽዋኑና። አያችሁ እቺን ቃል ያዟት። ሰሚዐ ኢኽዋኑና፣ ወንድሞቻችን ሰሙ። ሀብት ስላላቸው ብቀኝነት አልያዛቸው። ወንድሞቻችን እኛ እንዲህ ነን። ወንድም ኒዕማውን ርዝቁን አላህ ሲያሳፋለት ማሻአላህ ወንድሜ እሳይ አላህ ለዚህ ያደረሰ ነው ምለው፣ ወይስ ምቀኝነት ይዞኝ ንብረቱ እንዲጠፋ ምናምን ወዴት እየሄድኩ ነው? አያችሁ ሰሃቦች ሰሚዐ ኢኽዋኑና፣ ወንድሞቻችን ሰሙ። አህሉል አምዋሊ፣ የገንዘብ ባልተቤቶች ቢማ ፈዐልና ፈዐሉሁ ሚስለሁ፣ እኛ ያልነውን ራሱን አሉት እኮ ሱብሃነላህ አልሐምዱሊላህ። እነሱ ማለት ጀመሩ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የዚህ ጊዜ ነቢዩ ምን አሉ? ዛሊከ ፈድሉላሂ ዩእቲሂ መን የሻእ፣ ይሄ አላህ ችሮታ ነው፣ ለፈለገው ይሰጣል። የእኛ ፉክሬት ነው ዛሬ። የዚክር ምንዳ ብዙ ነው። ደረጃችን ጠዋት መስሪያ ቤት ስትሄድ ሩቅ መንገድ ከሆነ የእግር መንገድ እስቲችን ዚክር በላት ኢንሻአላህ። ነገ ጠዋት እንጀምረዋለን አይደል? ደረጃውን ልብ በሉ። ነቢዩ ሰለላሁ ዐለይሂ ወሰለም ያሉት ነው። ወላሂ በጣም የሚገርም ደረጃ እኮ ነው። መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ አላ ኩሊ ሸይን ቀዲር። ላኢላሃ ኢለላህ ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን ብቸኛ ነው። ላ ሸሪከ ለሁ እሱ አጋር የለውም። ሊሰገድ ሊታረድ ሊመለክ ሊያጎበዱለት ሊመኩበት የሚገባ ከአላህ ውጭ ማንም የለም። ብቸኛ ተመላኪ ነው። ለሁል ሙልክ ንግስና ለሱ ነው። ወለሁል ሐምድ ምስጋናም ለእርሱ ነው። ወሁወ አላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አዎ አላህ ቻይ ነው። ሁን ካለው ይሆናል። ይህንን ዚክር ፊ የውሚን ሚአተ መራ በቀን 100 ጊዜ ያለ ስንት ደቂቃ ሊፈጅብን? ሱብሃንአላህ። የሆነ ኳስ አለ ሲባል 90 ደቂቃ ነው አይናችን እስኪፈጥ። ዚክሩስ በአላህ ስንት ደቂቃ ሊፈጅ? ኢን 100 ጊዜ ያለ ምን አለው? ካነት ለሁ አድለ 10 ሪቃቢን 10 ባሪያ ነፃ እንዳወጣ ይቆጠርለታል። ዛሬ ባርነት ዘመን አለ። ባሪያ ነፃ መውጣት የለም፣ ግን ደረጃ አለው። የምን ባሪያ ነፃ እንዳወጣ ወኩቲበት ለሁ ሚአቱ ሐሰነቲን 100 ሐሰናት ይጻፍለታል። ወሙሕየት አንሁ ሚአቱ ሰይአቲን 100 ደግሞ ወንጀሎች ይሰረዙለታል። ወካነት ለሁ ሒርዘን ሚነ ሸይጣኒ ያንቀን የውመሁ ያንቀን አሉ ነቢ ስ ሰለም ወካነት ለሁ ለሱ ትሆናለች ሒርዘን መጠበቂያ ሚነ ሸይጣኒ ከሸይጣን መጠበቂያ ትሆናለች። የውመሁ ዛሊከ ሐታ ዩምሲ በዛን ቀን እስኪመሽ ድረስ ጠዋት ካለው ከሸይጣን ይጠበቃል። ወለም ያእቲ አሐዱን ቢአፍደለ ሚማ ጃእ ቢሂ ኢላ ረጁሉን ዓሚለ አክሰረ ሚንሁ ከሱ የሚበልጥ ደግሞ አንድም አካል የለም ሌላው ሰው ከሱ የበለጠ ዚክሩን ብሎ የመጣ ካልሆነ በስተቀር። ሱብሓነላህ ስንት ዚክር እያመለጠን ነው። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም አያዕጂዙ አሐዱኩም
አየክሲበ ፊ ኩል የውሚን አልፍ ሐሰነቲን እንዶ አንዳችሁ በየጊዜው በየቀኑ 1000 ሐሰና መያዝ መሰብሰብ ያቅተዋል ሲሉ ፈሰአለሁ ሳኢሉን ሚን ጁለሳኢሂ ከተቀመጡት ጠያቂ ጠየቀ ከይፈ የክሲቡ አልፍ ሐሰነቲን እንዴት ነው 1000 ሐሰና ሊያገኝ የሚችለው አሉ። ቃለ ዩሰቢሁ ሚአተ ተስቢሐቲን 100 ተስቢህ ይላል አሉ። እዚህ ቁጭ ሱብሃንአላህ 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 ካለ ፈየክቱቡ ለሁ አልፍ ሐሰነቲን 1000 ሐሰና ይጻፍለታል 100 ምን ካለ ሱብሃንአላህ ካለ አሉ። አው የሑጡ አንሁ አልፍ ኸጢአቲን ወይም ደግሞ 1000 ኃጢአቶች ይሰረዙለታል። ሱብሃንአላህ ስንት ምን እንዳያመለጠን ነው። አረ ውዱ እናደርጋለን ለሰላት አይደል? ውዱ ጥቅም አለው። እሺ ብዙ ጥቅም አለው። ቁዋ አለው፣ ነሻጣ ይጨምራል። አሁንም ባለትዳሮችን እንጂ ያላገቡትን አይመለከትም። ባለትዳር የሆነ ሰው ከሚስቱ ጋር ግንኙነት አድርጎ ሁለተኛ ዙር መድገም ከፈለገ ምን ያድርጋሉ? ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያድርግ፣ የራሱ ቁዋ አለው። ያላገባችሁ አይመለከታችሁ፣ አላህ ይሆናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚንኩም ሚን አሐዲና ከናንተ አንድም ሰው የለም የተወዳ ውዱ የሚያደርግ ፈዩሕሲኑ ልውዱአ ውዱን የሚያሳምር ثم يقول ከዛም ካለ ውዱ ካደረገ በኋላ በደንብ አሳምሮ ውዱ አድርጎ አዳርሶ ውዱ ካለ በኋላ ያለ አሉ ከውዱ በኋላ የውዱ ሲጀምር ቢስሚላህ አለ አይደል? ከዛስ እዚህም ተጽፎላችኋል እኮ ማሻአላህ መስጊዱ ላይ አላህ ጀዛቸውን ከፍ አላህ ምንዳቸውን ከፍ አላህ ያድርገው። እንደዚህ አይነት የሚያስታውሰው እዛ ውዱ እንዳደረገ ፊት ለፊት ተጽፏል። ምን ያለ አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ካለ ኢላ ፉቲያት ለሁ አብዋቡል ጀነቲ ሰማንየቱ ለሱ 8ቱም የጀነት በር የተከፈተለት ቢሆን እንጂ የድኹሉ ሚን አይ ሻአ ከፈለገው በር እንዲገባ 8ቱም የጀነት በር ይከፈትለታል። በምን ውዱ አድርጎ ይህንን ዚክር ያለ። ሱብሃንአላህ ስንትም እንዲያመልጠናል። ለሚዛናችን ከፍ ሚል አላህ ዘንድ የሚያስወድድ ዚክር ታውቀዋለህ? ነቢዩ አሉን ከሊመታኒ ኸፊፈታኒ ዐለል ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለ ረሕማን ሱብሃነላሂ ወቢሐምዲህ ሱብሃነላሂል ዐዚም። ሁለት ከሊማዎች ቀለል ያሉ ለምላስ ማለት ነው፣ ሚዛን ላይ ግን የከበዱ አላህ ዘንድ የተወደዱ ሱብሃነላህ ሱብሃነላህ ወቢሐምዲህ ሱብሃነላህ ሱብሃነላሂ ወቢሐምዲህ እያለ ሱብሃነላሂ ወቢሐምዲህ ሱብሃነላሂል ዐዚም ይህንን ሚል ካለ ሚዛኑ ከፍ ይላል፣ አራሕማን ዘንድ ይወደዳል። አላህ ከወደደ ከዚህ በላይ ምንዳ? ሱብሃነላህ። አዎ ከዚክር መካከል ሰለዋትን ማብዛት፣ በነቢዩ ላይ ሰለዋት ማብዛት፣ ነቢዩ ላይ ሰለዋት ማድረግ ትልቅ ምንዳ አለው። ሰለዋት ርዝቅ ያሰፋል። ሰለዋት ሐሳብ ጭንቀት ያስወግዳል። ሰለዋት የነቢዩን ውዴታ ያስገኛል። መን ሰላ ዐለየ ሰላተን ዋሂዳ በኔ ላይ አንድ ሰላት ያወረደ ሰለላሁ ዐለይሂ ዐሽረ ሰላዋቲን አላህ ለሱ 10 ያወርድበታል አሉ። አውለ ናሲ ቢየውመል ቂያማ የቂያማ ቀን በጣም ቅርብ የሆነ ሰው አክሰሩሁም ዐለየ ሰላተን በኔ ላይ ሰላዋት የሚያወርድ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለሸፋኤ ቅርብ የሆነ ማለት ነው ብለው ተናግረዋል፣ ፈስረውታል። ማን ሰለዋት የሚያበዛ ኢነ ሚን አፍደሊ አያሚኩም የውመል ጁምዓ የእናንተ ከቀናችሁ በላጩ ቀን ጁምዓ ቀን ነው። ፈአክሲሩ ዐለየ በኔ ላይ አብዙ ሚነ ሰላቲ ፊህ ሰላትን በኔ ላይ አብዙ ፈኢነ ሰላትኩም ማዕሩደቱን ዐለየ ወደ እኔ የእናንተ ሰለዋት ይቀረብልኛል ሲሉ ፈቃሉ ያ ረሱለላህ አንተ የአላህ ምልክተኛ ወይ ወከይፈ ቱዕረዱ ሰላቱና ዐለይከ ወቀድ አረምተ እንዴት የኛ ሰላት ባንተ ላይ ይቀርባል? በእርግጥ አንተ አፈር ሆነህ ሳለ አሏቸው ሰሃቦች። ቃለ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ኢነላሃ ሐረመ ዐለል አርዲ አጅሳደል አንቢያኢ አላህ ለምድር የነቢያትን ጀሰድ ሰውነት ህርም አድርጎባታል፣ አፈር አይበላውም። ሰላዋት ስስታም ማለት እኔ እሱ ዘንድ ተነስቼ በእኔ ላይ ሰላዋት ያላወረደ ነው። መዝጊያዬን ማደርገው የፕሮግራሙ መዝጊያ አላህን ከማውሳት የዞረ ሰው ከባድ አደጋ ላይ ነው ያለው። ዚክር እንዳልኳችሁ ወላሂ ብዙ ጥቅም አለው። ኻቲማችን ያማረ እንዲሆን ያደርጋል።
አንዳንድ ሰው አይታችኋል። ዚክር የሚያበዛ ሰው ኦፕራሲዮን ተደርጎ ማደንዘዣ ምናምን አለ አይደል? ልክ ማደንዘዣ እኮ ሲለቀው ብዙ ሰው ውስጥ ያለው ነው የሚለፈልፈው፣ ይለፈልፋል፣ ይቀባጥራል። ግን ዚክር የሚያበዛ ሰው ምላሱ እያዞም ቢሆን ማደንዘዣው ነው ገና አልለቀቀውም። ብርድ ይላል፣ ምን ይላል? ግን ምን ይላል? ላኢላሃ ኢላላህ ይላል፣ አላሁ አክበር ይላል፣ ሱብሃንአላህ ይላል። ሲለው ደግሞ እየሰገደም ሰሚ አላህ እንዲህ ይላል። ለምን? ውስጡ ያለው ሰላቱ ነው፣ ዚክሩ ነው፣ ምኑ ነው። አላህ ይጠብቀን። ዘፈንም ያፈዘ ከሆነ ዘፈኑን ይላል፣ ስድብ ያፈዘ ከሆነ ስድብ ነው የሚለው። በቃ ያለው ነው የሚወጣው። እቺ ምልክት ናት። ሞትም ሲመጣ ገርገራ ላይ ዝም ብሎ ላኢላሃ ኢላላህ አይመጣም እኮ። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና፣ የመጨረሻው ንግግሩ ላኢላሃ ኢላላህ የሆነለት ሰው ጀነት ገባ አሉ። ያ እንዲሆን ዛሬ እናብዛው። አላህ ቁርአን ላይ ምን አለ? ወመን አዕረደ አን ዚክሪ፣ እኔን ከማውሳት እኔን ከማስታወስ ከኔ ግሳጼ ማለት ነው ዞር ያለ ፈኢነ ለሁ ለሱ አለው መኢሸተን ደንካ፣ ጠባብ ኑሮ አለው ጭንቅንቅ ያለ። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመቲ የቅያማ ቀን አዕማ አይነ ስውር አድርገን እንቀሰቅሰዋለን። ቃለ ረቢ ይላል ጌታዬ ወይ ሊመ ሐሸርተኒ አዕማ፣ ለምንድነው አይነ ስውር አድርገ ቀሰቀስከኝ ይላል የሰው ልጅ። ወቀድ ኩንቱ በሲራ፣ እኔ እኮ በርግጥም የማይ አይናማ ነበርኩ እመለከት ነበርኩ ይላል። ቃል አላህም ይለዋል ከዛሊከ ነገሩ እንዲህ ነው፣ አተትከ አያቱና የእኛ አናቅጾች መጡልህ፣ ማብራሪያዎችን መጡልህ። ፈነሲተሃ ረሳቸው፣ ተውካቸው፣ ዞር አልክባቸው። ባለየ ባልሰማ ብለ ዞር አልክ። ወከዛሊከ ልየውመ ቱንሳ፣ እንዲህ በዚህ መልኩ ዛሬ ትረሳለህ ይለዋል። ዛሬ ትረሳለህ። ዚክርን አለማድረግ የሸይጣን መጫወቻ ነው። ምን ነው? ወመን ያዕሹ አን ዚክር ረሕማን ኑቀይድ ለው ሸይጣናን ፈሁወ ለሁ ቀሪና። ከአራሕማን ግሳሴ ከቁርአን ዞር የሚል ሰው ለሱ ሸይጣንን እናስጠጋለታለን። የሚደናበር ሰው ማለት ነው። ሸይጣንን ለሱ እናደርግለታለን አሉ፣ እናቆራኝለታለን፣ ጓደኛው እናደርግለታለን አሉ። ዚክርን እንዳናደርግ ከሚያደርገን ነገር ከባባድ ወንጀል አንዱ አስካሪ መጠጥ ነው። መጠጥ ዛሬ ግልጽ እንነጋገር። ሌላ እምነት መጠጥ የኛ ነው ይላል፣ የኛው ደግሞ ጫት የኛ ነው ይላል። ጫት የሙስሊም ሆኖ አያውቅም። ጫት አእምሮን ይጎዳል፣ የተከለከለ ነው። ዛሬ ግን የኛው የሙስሊሞች ልጆች ጭምር ምኑ ላይ ተዘፍቀዋል? ኸምሩ ላይም ተዘፍቀዋል። ባለው ጥናት እድሜያቸው ለጋ እድሜ ላይ ያሉ ወንድሞቻችን ሳቁ ተዘፍቀዋል። ኻቲማ ለመበላሸት አንዱ ምልክት ነው። ያደርጋል ምን? ዘውታሪ አስካሪ መጠጥን መጠቀም። አላህ ይጠብቀን። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወላ አላህ ኢነመል ኸምሩ አስካሪ መጠጥ ወልመይሲሩ ቁማር ወልአንሳብ ወልአዝላሙ የጥንቁልና እንጨት ማውጣት ጣዖታትና እንደዚሁም ጣዖታቶች በአጠቃላይ ሚን አመል ሪሱን እርኩስ ናቸው፣ የተነጀሱ ናቸው። ሚን አመል ሸይጣን የሸይጣን ስራዎች ናቸው። ፈጅተኒቡሁ ራቋቸው ለዓለኩም ትፍሊሁን ልትዱን ይከጀላልና ለና ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂያ በይነኩም ልዓዳወተ ወልበግዳ በማዕከላችሁ ጸብና ጥላቻን መጣል ነው፣ ማስቀመጥ ነው። በምን? ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር። ቁማር ተበልቶ ኮንግራም ይላለ ጸብ ነው። ኸምር ጠጥቶስ የሚታውቁት ነው። ወየሱደኩም አን ዚክሪላህ አያችሁ፣ አላህን ከማውሳት ያዘናጋቸዋል፣ ያግዳቸዋል። ወአን ሰላቲ ሰላትንም ከመስገድ ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሉ አሉ። ኢማም ቁርጡቢ አንድ ታሪክ ይነግራሉ። አንዱ ኸምር ይጠጣል። ኸምር የጠጣ ሰው አቅሉ ምን ይላል? ዞር ይላል አይደል? ከዛ በኋላ አቅሉ ዞር ብሎበት ይወድቃል። ይኸው ሰክሯል። ውሻ መጥቶ ይላሉ ሽንቱን ሲሸናበት ምን ሲልበት ውዱ ያደረገ መስሎት ሲልሰው የላሰው ሽንቱን ይሸናበታል። ውሻ ይሸናላል እንዲህ እግሩን አንስቶ ሲሸናበት። ቁርጡቢ ነው የሚሉት ምን ይላል? አላሁመ ጃአልኒ ሚነ ተዋቢን ወጃአልኒ ሚነ ልሙተጠሂሪን ይላል። በሌላ ቦታ ላይ ደግሞ መጣ ይሄ ውሻው ራሱ ሲልሰው አሉ ምላሱን ያጡ ልክ ጠጥቷል፣ ከመጠን በላይ ጠጥቶ አስመለሰው። ምኑ ሰውየው ውሻው መጥቶ ላስ ሲያደርገው ምን ይላል? አክረመከላህ
ከማ አክረምተኒ አላህ ያክብርህ እንዳከበርከኝ ይለዋል። አቅሉ ዞሮታል አሉ። ኢብኑ አቢ ዱንያ ምን ይላሉ? በባግዳድ መንገድ ላይ ተመለከትኩኛ፣ አንደኛው ሽንቱን ሸንቶ በልብሱ ይጠርገዋል አሉ። ሰክሯል። ሽንቱን ሸንቶ በልብሱ እየጠረገ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ይላል። ሱብሃነላህ። አያችሁ የት እንደሚወስድ ኢብኑል ቀይም የሚገርም ታሪክ ይናገራሉ። ሻሪበል ኸምር ነው፣ ኸምር ይጠጣል። ምን ይላል? ሞት መጣበት። አጠገቡ ተቀመጡና አንተ ሰው ያ ፉላን ቁል ላ ኢላሃ ኢለላህ ሲሉት ፊቱ ተቀያየረ አሉ። ሰውነቱ ደም ስሩ በሞላ ተወጣጠረ፣ ምላሱ ከበደበት። በሱ ላይ ደጋገሙበት። አንተ ሰው ላ ኢላሃ ኢለላህ በሊሉት አላ። አሁንም እንደዛ ሆነ። መጨረሻ ያለው ምን ነበረ? እሽረብ አንተ ጠጣ፣ አንተም ሱመ እስኪን ከዛ ለኔም ቅዳ ይላል። ኸምር ላይ ነው። ጠጣ ለኔም ቅዳ፣ ጠጣ ለኔም ቅዳ። እችን እየደጋገመ መጨረሻ ላይ ሩሁ ወጣች። ዚክር ትልቅ ጥቅም አለው። ዚክር ላይ እንጠናከር፣ ወደ አላህ ቤት እንመላለስ፣ ዚክርን እናብዛ። ፈተና ሲበዛ የተለያየ ነገር ሲመጣብን የሚጠቅመን ምላሳችን ጋር ዚክር እንጂ ሌላ ነገር ላይ መቆጠብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንዱ ሰሓባ እያስተማሩ ቁልቱ ያ ረሱለላህ መን ነጃ መውጫ ምንድን ነው አላቸው። ቃለ አምሲክ ዐለይከ ሊሳነከ በአንተ ላይ ምላስን ጠብቃት፣ ያዝ አድርጋት። ወልየሳዕ በይቱከ ቤት ይብቃህ፣ ወብኪ አላ ኸጢአቲከ ለወንጀልህም አልቅስ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ለወንጀልህ አልቅስ፣ በሰው ቢዚ እንዳትሆን። በመጨረሻም ሁላችንም አክሱም ላሉት ወንድሞቻችን ዱዓ እናድርግ። ሂጃብ ትምህርት ቤት ከለከሏቸው። አሁን ደግሞ ምን አይነት በላ መጡባቸው። እንኳን ትምህርት ቤት መንገድ ላይም ለብሳችሁ መሄድ አትችሉም። መሬት የሰጠናችሁ ልትኖሩበት እንጂ ልሰግዱበት አይደለም። የአዛን ድምፅ አንፈልግም። አዎ አዛን የሚጠላው ሸይጣን ነው። አዛን ነቢዩ ነገሩና፣ አዛን ሲባል ሸይጣን ይሮጣል፣ ይጠፋል። አዛኑ ማይሰማበት ቀድር እስከሚደርስ አዛን መስማት አንፈልግም አሉ። ምን ያህል ክፋት ነው! ምን ያህል አረመኔነት ነው! ሰው በወገኑ ላይ የእምነት ነፃነት እየተባለ ግን እንደፈለጉ የሚሆኑ አስመሳዮች። የነጃሺ አገር ነጃሺ በወቅቱ ፍትሃዊነቱ ተመስክሮለት የነቢዩ ሰሃባ የመጡበት በረካው የታየበት። አሁን ግን የተለያየ ሰላም ጠፋ። ምን ጠፋ? በምን? የአላህን ባሪያዎችን በማንገላታት የአላህን ባሪያዎችን በመንካት። አያዋጣም ይሄ ነገር፣ አደብ ያዙ እንላለን። እኛ ግን ተጨንቀን ዱዓ እናድርግ። አላህ የበላይ እንዲያደርጋቸው፣ አላህ እንዲጠብቃቸው፣ ከተንኮለኛ ተንኮል፣ ከምቀኛ ምቀኛም አላህ እንዲጠብቃቸው ዱዓ እናድርግላቸው። ሙስታሂድ ነን። አላህ የኔንም የእናንተ ምላስ እሱም በማውሳት ላይ የተገራች አላህ ያርግልን። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ሰምተው መልካሙን ከሚከተሉ አላህ ያድርገን። አላህ ስብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያድርግልን። የመጨረሻው የዱንያ መለያችን ቃላችን ላኢላሃ ኢለላህ አላህ ያድርግልን። ላኢላሃ ኢለላህ አላህ ያድርግልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። ሰላም አላህ ያድርገን። ምላሳችንን ለዚክር አላህ የተገራች አላህ ያድርግልን። ሁሌ ስንወጣም ስንገባ አላህን ምናወሳ፣ ነቢዩ ላይ ሰለዋት ምናበዛ አላህ ያድርገን። የእኛንም ግንኙነታችን ያማረ ግንኙነት አላህ ያድርግልን። ወንድማማችነታችን የተጠናከረ ወንድማማችነት አላህ ያድርግልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንዛየር አላህ ያድርገን። አላህ ሱብሓነሁ ወተዓላ እዚህ የተወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ያ ረብ። በዱንያ ላይ ደግሞ ሐጅ ላይ አላህ ይሰብስበን። አረፋ ላይ አላህ ያቁመን። ሐረም ላይ አላህ ያቁመን። እዛ ላይ የምንሰግድም አላህ ያድርገን። የሁላችንም ሐጃችንን አላህ ያውጣልን። ከኛ መካከል የተጨነቀውን ከጭንቀቱ አላህ ነጃ ይበለው። የተጨነቀን ከጭንቀቱ አላህ ይገላግለው። አላህ ሱብሓነሁ ወተዓላ ከመካከላችን ያላገባውን ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳችሁ። ለእህቶቻችንም ሷሊ ባል አላህ ይለግሳችሁ። ልጅ የሌለውንም ያ ረብ ልጅ አላህ ይለግሰው። ረጅም ዓመት ትዳር ጠብቆ ልጅ ያጣውን ዘከርያን፣ ሳራን፣ ሌሎችንም ደጋግ ባሮችን እንዳስደሰተው እናንተንም አላህ ያስደስታችሁ።
ልጅ የሌለውን አላህ ጥሩ ልጅ አላህ ይስጠው። ዙርየተን ጠይበተን የተባለው ልጅ አላህ ይለግሰው። አላህ ስብሓነሁ ወተዓላ የሁላችንም ኑሮ ያማረ አላህ ያርግልን። ዱንያ አኼራችንን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የአልጋ ቁራኛውን አላህ ያስነሳው። አይድንም በቃ መጨረሻ ነው የተባለውን አላህ ቻይ ነው፣ ቃዲር ነው። አላህ በረሕመቱ በሂክማው በዚህ በሽታ ላይ በተለያየ በሽታ ላይ የተፈተኑትን አላህ ይፈውሳቸው፣ አላህ ያሽራቸው። የሞቱብንን ወንድም እህቶቻችንን የጀነት አላህ ይበላቸው። አባት እናቶቻችን የጀነት አላህ ይበላቸው። ቀብራቸውን አላህ ያስፋላቸው። ቀብራቸውን አላህ ያስፋላቸው። የእኛንም ቀብር አላህ ያስፋልን። ያማረ ቤት አላህ ያርግልን። ይኸው ትክክለኛ መኖሪያችን አኼራ ነው። ዱንያ ኮንትራት ናት። ኮንትራቷ ስታልቅ ጊዜው ሲያበቃ ሁላችንም እንሸኛለን። ያ ቤት ግን ያማረ አላህ ያርግልን። ያንን ቤታችን ያማረ አላህ ያርግልን። የሁላችንም መጨረሻ ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። ፊሊስጤም ያሉት ወንድሞቻችንን አላህ ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ከአረመኔ እጅ አላህ ነፃ አላህ ያውጣው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። የእኛንም የበላይነታችን አላህ ትልቅ ደረጃ አላህ ያደርስልን። በአንድነት በወንድማማችነት የእሱን መመሪያ አክብረን የነቢዩን ሱና ተከትለን የበላይ የምንሆን አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ